ሰላም ውድ ተመልካቾቼ እንኳን ወደ ቻናሌ በሰላም መጣችሁ። ነገ ትምህርት ቤት የስራ ቃለ መጠይቅ ወይም ሌላ ትልቅ ፕሮግራም ኖሯችሁ በ24 ሰዓት ውስጥ ውብ ሆናችሁ መታየት ትፈልጋላችሁ? እንግዲያውስ ዛሬ ትክክለኛ ቦታ ላይ ናችሁ። ዛሬ በ24 ሰዓት ውስጥ ጥርሳችሁን ፍንትው አድርጎ ነጭ የሚያደርግ፣ ከንፈራችሁን ለስላሳና ቀይ የሚያደርግ፣ ቅንድባችሁን የሚያሳምርና ቆዳችሁን የሚያበራ የሚያደርግ የተሟላ ማስተር ክላስ ይዤላችሁ መጥቻለሁ። እነዚህን ቀላል ግን እጅግ በጣም ውጤታማ እርምጃዎችን ዛሬ ካደረጋችሁ ነገ ጠዋት መስታወት ውስጥ ራሳችሁን ስታዩ ትደነቃላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አንደኛው የውስጥ ዝግጅት። ግሎው አፕ የሚጀምረው ከውስጥ ነው። በ24 ሰዓት ውስጥ ቢያንስ 2 ሊትር ውሃ መጠጣት አለባችሁ። ውሃ ቆዳችሁ እንዲያበራ፣ አይኖቻችሁ ብሩህ እንዲሆኑ ያደርጋል። ጠዋት ከእንቅልፋችሁ እንደተነሳችሁ በባዶ ሆዳችሁ ለብ ያለ ውሃ በሎሚ ጠጡ። ይህም ሰውነታችሁ ውስጥ ያለውን ቆሻሻ ያስወግዳል። እንዲሁም በ24 ሰዓት ውስጥ ስኳርና ጨው የበዛባቸውን ምግቦች አትመገቡ፣ ምክንያቱም ፊታችሁ እንዲያብጥና የአይናችሁ ስር እንዲጠቁር ያደርጋል። ሁለተኛው የፊት ቆዳ እንክብካቤ። በ24 ሰዓት ውስጥ ቆዳችሁ ድካም ሳይታይበት እንዲያንጸባርቅ እነዚህን ፈጣን መንገዶች ተከተሉ። አንደኛ፣ ፊታችሁን በበረዶ ማሸት። ፊታችሁን ለ3 ደቂቃ በበረዶ እሹት። ይህም የቆዳ ቀዳዳዎችን ያጠባል፣ እብጠትንም ያስወግዳል። ፊታችን ውጥር ብሎ እንዲታይና እንዲጠራ ያደርጋል። ሁለተኛ፣ ፊታችሁን ማጽዳት። ፊታችሁን በሚስማማችሁ በማንኛውም ሳሙና በደንብ ታጠቡ። በመጨረሻም እርጥበት ሰጪ ፌስ ማስክ ማድረግ። ማታ ፊታችሁን በደንብ ታጥባችሁ እርጥበት ሰጪ ማስክ ለ20 ደቂቃ አድርጉ። ይሄ ቆዳችሁ ከፍተኛ ውሃ እንዲያገኝና ነገ ጠዋት እንዲያንጸባርቅ ያደርገዋል። ሶስተኛ፣ የፀጉርና የሰውነት እንክብካቤ። ፀጉራችሁ ለነገ ጠዋት እንዲያምር ዛሬውኑ ተንከባከቡት። ዛሬ ፀጉራችሁን በደንብ ታጠቡትና ዲፕ ኮንዲሽነር ተጠቀሙ። ማታ ስትተኙ በሐር ጨርቅ ወይም በካልሲ ጠቅልሉት። ጠዋት ስትፈቱ ለስላሳ ሆኖ ታገኙታላችሁ። ሌላኛው ጥፍር ነው። ጥፍራችሁን አስተካክሉ። ቀለም ባትቀቡትም እንኳን ንጹህና የተከረከመ መሆኑ ትልቅ ለውጥ ያመጣል። ሌላኛው ሻወር ነው። ሻወር ከመግባታችሁ በፊት የሰውነት ቆዳችሁን ኤክስፎሌት አድርጉ። ይህም ማለት የሞተ የቆዳ ሴሎቻችሁ እንዲነሳ ማንኛውንም የምትጠቀሙትን ስክራብ በመጠቀም ሰውነታችሁን ከሻወር በፊት በደንብ እሹት። ስክራብ ከሌላችሁ ስኳር፣ ቡና እና ማርን በመቀላቀል ቤት ውስጥ የሚዘጋጅ ስክራብ ስሩትና በሱ ሰውነታችሁን ኤክስፎሌት ማድረግ ትችላላችሁ። ከዛም በኋላ ሻወር ግቡ። ከሻወር በኋላ ለነገ ሰውነታችሁ ጥሩ መዓዛ እንዲኖረው ጥሩ መዓዛ ያላቸውን ሎሽኖች ተቀቡ። አራተኛ፣ ጥርሳችሁን ማጽዳት። የሰዎችን ትኩረት ለመሳብ የመጀመሪያውና ትልቁ ፈገግታ ነው። ጥርሳችን ቢጫ ከሆነ በነፃነት ለመሳቅ እንቸገራለን። በ24 ሰዓት ውስጥ ጥርሳችሁን ነጭ ለማድረግ እነዚህን 2 ተፈጥሯዊ መንገዶችን ተጠቀሙ። አንደኛ፣ የቤኪንግ ሶዳ እና የሎሚ ቅልቅል። ቤኪንግ ሶዳ በጥርሳችን ላይ ያሉትን ቢጫ ነጠብጣቦችን የማንሳት ከፍተኛ ኃይል አለው። ሎሚ ደግሞ ተፈጥሯዊ የማቅለም ወይም ብሊቺንግ ባህሪ አለው። አጠቃቀሙ ግማሽ የሻይ ማንኪያ ቤኪንግ ሶዳ በጥቂት ሎሚ ጭማቂ ጋር መቀላቀል። ከዚያም በጥርሳችሁ ብሩሽ በመውሰድ ጥርሳችሁን ለ2 ደቂቃ በቀስታ ቦርሹት። ከ2 ደቂቃ በላይ መቆየት የለባችሁም። ከዛም በውሃ በደንብ ታጠቡ። ይህንን ዛሬ ማታ 1 ጊዜ ብቻ ካደረጋችሁ ወዲያውኑ የጥርሳችሁ ከለር ሲቀየር ታያላችሁ። ሁለተኛ፣ በኮኮናት ዘይት መጉበጥበጥ። 1 የሾርባ ማንኪያ የኮኮናት ዘይት አፋችሁ ውስጥ በማድረግ ሳትውጡ ለ5 ደቂቃ አሽከርክሩት። ይሄ በጥርሳችሁ መካከል ያሉትን ባክቴሪያዎች ሙሉ በሙሉ በመሳብ ጥርስን ያነጻል፣ የአፍ ጠረንንም እጅግ ያሳምራል።
እዚህ ጋር መረሳት የሌለበት ማስጠንቀቂያ፣ ዛሬ ቀኑን ሙሉ ሻይ፣ ቡና ወይም ቀለም ያላቸውን መጠጦች እንዳትጠጡ፣ ምክንያቱም ጥርሳችሁ በቀላሉ ቀለም ሊስብ ይችላል። አምስተኛ ከንፈራችሁን ማራኪና ለስላሳ ማድረግ ነው። የደረቀ፣ የተሰነጣጠቀ እና የጠቆረ ከንፈር የፊታችንን ውበት ይቀንሰዋል። በ24 ሰዓት ውስጥ ከንፈራችሁን ለስላሳ እና በተፈጥሯዊ መንገድ ቀይ ከለር እንዲኖረው ለማድረግ ይህንን ቀላል ስክራብ አዘጋጁ። 1 የሻይ ማንኪያ ስኳር ከ1 የሻይ ማንኪያ ንጹህ ማርና ጥቂት የወይራ ዘይት ጋር ቀላቅሉት። ይህንንም ድብልቅ ከንፈራችሁ ላይ በማድረግ በጣቶቻችሁ ለ3 ደቂቃ ከንፈራችሁን በቀስታ እሹት። ስኳሩ የደረቀውን የሞተ ቆዳ ሲያነሳው፣ ማሩ ደግሞ ለከንፈራችሁ ከፍተኛ እርጥበት ይሰጠዋል። ይህንን ስክራብ ከታጠባችሁ በኋላ ማታ ከመተኛታችሁ በፊት ከፍተኛ መጠን ያለውን ቫዝሊን ወይም የከንፈር ዘይት ተቀብታችሁ ተኙ። ጠዋት ስትነሱ ከንፈራችሁ እንደ ሕፃን ልጅ ለስላሳ ሆኖ ታገኙታላችሁ። 6ኛ የተስተካከለና ማራኪ ቅንድብ እንዲኖራችሁ ማድረግ። ቅንድባችን የፊታችን ፍሬም ነው። ቅንድባችን የተስተካከለ ሲሆን ፊታችን ወዲያውኑ ንጹህና ሳቢ የመሆን እድሉ ከፍተኛ ነው። ቅንድባችሁን ብሩሽና ጄል በመጠቀም ቅርጽ አስይዙት። 7ኛ የልብስና ጌጣጌጥ ዝግጅት። ነገ ጠዋት ላለመጨናነቅ ዛሬውኑ ልብሳችሁን አዘጋጁ። ለቆዳ ከለራችሁ የሚስማማ ልብስ ምረጡ። ልብሳችሁ በደንብ የተተኮሰ እና ንጹህ መሆኑን አረጋግጡ። ቀላል ግን የሚያማምሩ ጌጣጌጦችን ተጠቀሙ። ጆሮ ጌጥ፣ ሰዓት አዘጋጁ። ጥሩ ሽታ ያላቸውን ሽቶዎች መምረጣችሁን አትርሱ። ሽታ የሰዎችን ትኩረት ለመሳብ ትልቅ ዋጋ አለውና። 8ኛውና የመጨረሻው የስነ ልቦና ዝግጅትና እንቅልፍ ነው። የትም ብትሄዱ የት በጣም ወሳኙ ነገር በራስ መተማመን ነው። ትከሻችሁን ቀና አድርጋችሁ ለመቆም ተለማመዱ። ሌላኛው ፈገግታ ነው። ፈገግታ ፊታችሁ ላይ ተፈጥሯዊ ውበት ይጨምራል። ዛሬ ቢያንስ ለ8 ሰዓት መተኛት አለባችሁ። እንቅልፍ ካልጠገባችሁ አይናችሁ ይቀላል፣ ፊታችሁ የዛለ ይመስላል። ስለዚህ ዛሬ ቀድማችሁ በጊዜ ተኙ። በመጨረሻም እነዚህን ቀላል ነገሮች ዛሬ ካደረጋችሁ ነገ ጠዋት በራስ መተማመናችሁ ከፍ ያለ እናም በጣም ቆንጆ ናችሁ ትነቃላችሁ። ቪዲዮውን ከወደዳችሁ ላይክ አድርጉ። ለሁላችሁ መልካም የግሎ አፕ ቀን ይሆንላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ቻው።